የቀደሙት አባቶቻችን ታሪክ ተሽከርካሪ ባልነበረበት ዘመን በመቶዎችና በሺዎች የሚቆጠሩ ኪሎሜትሮችን በከብቶች ጋማና በእግራቸው አቋርጠው ሀገራችንን ከወረራ ሕዝቦቿን ከውርደት የታደጉት ለሀገራቸው ፍቅርና ክብር እንዲሁም ለወገናቸው ክብር ሕይወታቸውን ዋጋ ስለሰጡ እኛ ዛሬ ላይ ሆነን አንገታችንን ቀና አድርገን ድላችንን የምንዘክረው የቅድመ አባቶቻችን በአድዋ ደማቸው ተበልተው አጥንታቸውን ከስክሰው ሀገራችንን እና ነፃነታችንን አስከብረው ስላቆዩልን። ስለዚህ ዛሬ 130ኛው የድል በዓል ስናከብር ድሉ ከትናንትናው የአድዋ ልዩነት ባሻገር በዛሬው ሀገራዊ ግንባታና ለነገው ብሔራዊ ከፍታችን እንደ ምሳሌ በመውሰድ የአድዋ ባህላችን የጥቁር ሕዝቦች የነፃነት ተምሳሌት ሆኖ እንደኖረ ሁሉ ዛሬ ለኢትዮጵያ የውስጥ ሰላም፣ ለዲሞክራሲ ስርዓት ግንባታና ለሁለንተናዊ ኢትዮጵያና ትልቅ የስነ ልቦና ስንል ሁላችንም እንደምንረዳው ኢትዮጵያ በታሪኳ ታላቅ ስልጣኔ የነበራትና የነፃነት ተምሳሌት የሆነች ሀገር ቢሆንም በተለያዩ ዘመናት በተለያዩ ስብሰባዎች አይካልም። ምንጊዜም ቢሆን የኢትዮጵያ ጠላቶች ሀገራችንን ለማፍረስ ህዝባችንን በዘር በቁጣና በሃይማኖት ተለያይቶ በጠላት የሚተያዩ የማያደርጉት ድንጋይ የለም። ይህንን እኩይ ዓላማቸውን ለማሳካት የማይሸፍሩት ሴራ የማያመጡት ገንዘብ የለም። እነዚህ ፈተናዎች በሀገራችን ላይ ምን ያህል ጫና እንዳደረሱ እና እያደረሱ እንዳሉ ከኛ ከኢትዮጵያውያን በላይ የሚገነዘብ አካል አይኖርም። ስለሆነም አሁን ያለንበት ወቅት በአድዋ ድል መንፈስ ፈተናዎችን አሸንፈን ያንን ታላቅነት ዳግም የምናረጋግጥበት የማንሰራራት ዘመን ሊሆን ይገባዋል። እንደ ሀገር የማንሰራራት ጉዟችን እውን እንዲሆን በውስጣችን ያለውን የአይቻል መንፈስ በመስበር አዳዲስ አሻጋሪ እሳቤዎችን ለመተግበር ዝግጁ መሆን ያስፈልጋል። የጠላቶቻችንን ሴራ ለማክሸፍ እና በርካታ ወዳጆችን ለማፍራት ደግሞ የአስተሳሰብ ልህቀት ማጥራት ይኖርብናል። ኢትዮጵያ ካለችበት የፖለቲካ የኢኮኖሚና ማህበራዊ ጫና መውጣት የምትችለው ዜጎቿ በስራ ባህል፣ በፈጠራና በሀገራዊ አንድነት ላይ አዲስ እይታ ሲኖረን ወይም ከመጠላለፍ ከእርስ በርስ ግጭትና ከጥላቻ ወጥተን ሀገርን የሚያሻግር አዲስ አስተሳሰብ ማምጣት ስንችል ነው። ሀገራዊ ማሰራራት እያንዳንዱ ዜጋ በየተሰማራበት የስራ ዘርፍ ሀገሩንና ወገኑን አስቀድሞ ሀገሬ ቅድም ትፈልጋለች ብሎ ሲጠይቅ የሚሳካ ጉዞ በመሆኑ የዛሬ ትውልድ ይህ ግዙፍ ኃላፊነት በጫንቃው ላይ የወደቀ ተገቢው ኃላፊነቱ መወጣት ይኖርበታል። እኛ እናልፋለን፣ ትውልድና ሀገር ግን ይቀጥላል። ስለዚህም ምንድን ነው ለልጁ ትውልድ ትተን የምናልፈው የሚለው ጥያቄ ሁሌም አብሮ የሚኖር መሆን ይኖርበታል። ውድ ኢትዮጵያውያን፣ ብሔራዊ ጥቅም የመጀመሪያ መነሻ ሉዓላዊነት ነው። የአንድ ሀገር ብሔራዊ ጥቅም ሊረጋገጥ የሚችለው የሀገሪቱ ሕልውና ሲረጋገጥ፣ ሉዓላዊነቷ ሲከበርና ጠንካራ ሀገረ መንግስት ሲኖራል። ኢትዮጵያ እንደ ሀገር ሕልውናዋ እንዲቀጥልና ዛሬ ስለ ብሔራዊ ክብር ጥቅም መከበር እንድንወያይ ፖለቲካዊ መደላደል የፈጠረው የአድዋ ጀግኖች ሉዓላዊነታችንን ስላስከበሩልን ነው። የአድዋ ድል ኢትዮጵያ በአፍሪካ ቀንድና በዓለም አቀፍ ደረጃ ያላትን ክብር፣ ተደማጭነትና ተጽዕኖ ፈጣሪነቷን ከፍ እንዲል ያደረገ እንዲሁም እንደ አንድ ሉዓላዊት ሀገር በክብር እንድትቆም ያስቻለ የታሪክ ምሰሶ ነው። ይህን መነሻ አድርገን 130ኛውን የአድዋ ድል በዓል ስናከብር የአድዋ ጀግኖች ሀገራዊ ክብራችንን ያስጠብቁልን ሁሉ እኛ የዚህ ዘመን ትውልድ ደግሞ ብሔራዊ ጥቅማችንን የማስከበር ኃላፊነት እንዳለብን መገንዘብ ይኖርብናል። ብሔራዊ ጥቅም
እንደ ዓለም ሁኔታ እንደ ሀገራን ፍላጎት ሊቀያየር ቢችልም በእኛ ተጨባጭ ሁኔታ ብሔራዊ ጥቅማችንን ከምናረጋግጥባቸው አውዶች ውስጥ አንዱ የኢኮኖሚ ዲፕሎማሲ ነው። ከጎረቤት ሀገራት ጋር የማደግ ፍላጎትና የባህር በር ጥያቄያችን በዲፕሎማሲያዊ መንገድ ማስከበር የአድዋ ድል ትርጉም ይበልጥ እንዲሰጥ አድርገዋል። ይህን ታሪካዊ ድል የምናጸናው ደግሞ ሀገራችን ያለባትን የኢኮኖሚ መታመን ሰብረን ከጎረቤቶቻችን ጋር በጋራ የምንበለጽበት መንገድ መቀየስ እንችል ነው። የአድዋ ጀግኖች በአውደ ግንባር ጠላትን ድል እንዳደረጉት ሁሉ እኛ ደግሞ በፖለቲካው መድረክ የባህር በር ጥያቄያችንን በዲፕሎማሲው መንገድ በመፍታት የአድዋ ድል ወደ ኢኮኖሚያዊ ነጻነት ማሸጋገር ይጠበቅብናል። ሁለተኛ የፍትሃዊነት ጥያቄ ሲሆን የባህር በር ጥያቄያችን በቀጠናችን ዙሪያ ያለውን የተፈጥሮ ሀብት ከጎረቤቶቻችን ጋር በመሆን ሁሉንም ማሸነፍ ስለሚያደርግ ወይም ዊን-ዊን መርህ ላይ የተመሰረተ መሆን ይገባዋል ከሚል እሳቤ በመነሳት ይህ ኢትዮጵያ በዓለም አቀፍ ሕግጋት መሰረት በቀጠናው ባለው የንግድ ስርዓት ውስጥ ተጠቃሚነቷን የማረጋገጥ ጉዳይ እንጂ የሌሎችን ሉዓላዊነት የመንካት ፍላጎት አይደለም። ይህንን ፍላጎታችንን በዲፕሎማሲያዊ መንገድ ማሳካት የሚኖረው ጠቀሜታ በቀጠናችን ቀጣይነት ያለው ሰላም ለማረጋገጥ የንግድ ትብብርን ለማሳደግና ብሔራዊ አቅማችንን ወደ ላቀ ደረጃ ለማሸጋገር ትልቅ እገዛ ያደርጋል። ሁላችንም እንደምንገነዘበው የአድዋ አውደ ግንባር ድል ብቻ ሳይሆን የዲፕሎማሲ ድል ጭምር ነው። ለምሳሌ አድዋ ጀግኖች የውጫሌውን ውል እንዲሰረዝ ያደረጉበት የዲፕሎማሲያዊ መንገድ የዚሁ አንዱ ማሳያ ነው። ዛሬም ኢትዮጵያ ጥያቄዎቿን በጠረጴዛ ዙሪያ ስታቀርብ የዓለም አቀፉን ማህበረሰብ አመኔታና ድጋፍ በሚያስገኝ መልኩና የዓለም አቀፍ ሕግን በማይጻረር ሁኔታ እንጂ በኃይል የምታሳካው አንዳች ነገር አይኖርም። ፍላጎቷም አይደለም። ሶስተኛው ሰላም ሲሆን አስተማማኝ ሰላም በሌለበት ሁኔታ ሀገራዊ ማንሰራራት ሊሆን አይችልም። ስለሆነም ማንኛውም አይነት ፖለቲካዊ ፍላጎትን ለማሳካት የኃይል አማራጭን ከመጠቀም ይልቅ በሰለጠነ የፖለቲካ አካሄድ ችግሮችን በጠረጴዛ ዙሪያ ውይይትና በይቅርታ መንፈስ መፍታት ለሀገራዊ ትንሳኤያችን ዋነኛ መሰረት ነው። ልዩነቶቻችን የጥፋት ሳይሆን የውበት ምንጭ ማድረግ ከቻል ሀገራችን ታፍራና ተከብራ ዜጎቿ በልጽገውና ሰላም አግኝተው የምናይበት ጊዜ ሩቅ አይሆንም። ይህ እውን እንዲሆን ካለፈው ታሪካችን ጥንካሬ በመውሰድ ዛሬ ላይ በርትተን በመስራት የተሻለ ነገር ለትውልድ ማስረከብና ለዚህ የጋራ ግባችን በጋራ መቆም የሁሉም ዜጎች ነው። በያዝነው ዓመት በሚካሄደው ብሔራዊ ምርጫ ዲሞክራሲያዊ ነፃና አሳታፊ ሆነው በሰላም እንዲጠናቀቅና የኢትዮጵያ ማንሰራራት በቀጣይነት እንዲሆን ሁላችንን ማድረግ የሚጠበቅብን እንድናደርግ የዜግነት መብታችንን እንድንጠቀምና ግዴታችንን እንድንወጣ በዚሁ አጋጣሚ ጥሪ ለማቅረብ እወዳለሁ። በመጨረሻም በአድዋ ጦርነት ወቅት ከጎናችን በመቆም የሕክምና የሞራልና የማቴሪያል ድጋፍ ላደረጋችሁልን ሩሲያውያን እና ሩሲያ ዛሬ በመካከላችን ለተገኛችሁ ሩሲያውያን የኢትዮጵያ ወዳጆች ምስጋናዬን እያቀረብኩና መልካም በዓል ሁላችንም በድጋሚ እየተመኘሁ ንግግሬን በዚሁ አበቃለሁ። ኢትዮጵያ ለዜጎቿ ታፍራና ተከብራ ለዘላለም ትኖር። የኢትዮጵያና የሩሲያ ወዳጅነት ለዘላለም ይኑር። አመሰግናለሁ። Dorogie entuzjast, dawniej gospodarz. Благодарим вас за то, что вы нашли время отпраздновать победу акции вместе с нами. የነበራቸው የቀደሙት ጀግኖች አባቶቻችን ድህነትን፣ ቴክኖሎጂ፣ ኋላቀርነት ሳይበግራቸው በልዩነት ውስጥ ባለ አንድነት የአውሮፓ የቅኝ ግዛት አስተሳሰብ ተግባርን እንዳሸነፉ ሁሉ ዛሬ እኛም ድህነትን፣ ኋላቀርነትን
መከፋፈልን በማሸነፍ የአድዋን እሴት ዳግም ልንላበስ ይገባል። የአድዋ አደራ የተቀበለው የመከላከያ ሰራዊት የሀገራችን ዋስትና። የአድዋ ድል ለሀገራችን የዘመናት ሰራዊት ግንባታ ትልቅ መሰረት የጣለ ታሪካዊ በወቅቱ የነበረው ሰራዊት በዘመናዊ ስልጠናና ትጥቅ ያልተጠረ ሀገር የማስፈቀር ሞራል ልዕልና ግን የዓለም ወታደራዊ ሳይንስ የቀየረ በአድዋ የታየው የሰራዊቱ ጽናት፣ ወኔ፣ ጠላትን በስልትና በኃይል የማሸነፍ ብቃት ዛሬ ድረስ ለሰራዊቱ የጀግንነት መገለጫ ሆኖ እያገለገለ ይገኛል። ይህ በአድዋ የታየው ህዝባዊ የዛሬው የመከላከያ ሰራዊት ዋነኛ መለያ ባህሪ አድርጎ በመጠቀም በማንኛውም ጉዳይ ውጤታማ እያደረገው ይገኛል። የኢትዮጵያ ሰራዊት ከአድዋ ድል በኋላ በርካታ ተልዕኮችን ተቀብሎ በሀገር ውስጥ በዓለም አቀፍ ደረጃ ግዳጅን በመወጣት ሀገርን ያስቀጠለ የስልት ተግባር የፈጸመ ሰራዊት ነው። ለምሳሌ ከአድዋ ሽንፈት ያልተማሩ ጣሊያን ከ40 ዓመት የጦርነት ዝግጅት በኋላ የፈጸመው ዳግም ወረራ ተመልሶ በሽንፈት ተከናንቦ ወደ መጣበት እንዲመለስ ያደረገ፣ የሶማሊያ ወራሪ በምስራቅ የሀገራችን ክፍል የከፈተውን ጦርነት፣ የኤርትራ ሰራዊት በሰሜኑ ሀገራችን ክፍል የፈጸመውን ወረራ፣ በሶማሊያ መሽጎ የነበረው ሻይ ፍርድ ቤት ህብረት አሸባሪ ቡድን በሀገራችን ላይ ያወጀውን የጅሃድ ጦርነት፣ የህወሓት ቡድን የፈጸመውን የክልል በማምከን ሉዓላዊነቱን ያስከበረ አስከብሮ ሀገርን ያጸና ሰራዊት የኢትዮጵያ መከላከያ ሰራዊት በሁለት ግንባር ብቻ ሳይሆን በሰላም መድረክ በዋና ተዋናይ በመሆን በዓለም ሰላም መስፈን ከፍተኛ ሚና አበረከተ። ለምሳሌ በ1943 ዓ.ም በኮሪያ የጀመረው ዓለም አቀፍ የሰላም ማስከበር ተልዕኮ እያደገ ሄዶ በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በሱዳን፣ በደቡብ ሱዳንና በሶማሊያ ተሰማርቶ በዲሲፕሊን በሰብአዊነት በብቃት ግዳጁን በመፈጸም ሰላም ለራቃቸው ህዝቦች ሰላማቸውን በመመለስ ረገድ የበኩሉ ሚና ተወጥቷል። ከዚህም